ሰላም ውድ የዩቲዩብ ቻናል ተከታታዮች፣ ዛሬም እንደተለመደው በአዲስ ቪዲዮ ተከስተናል። እዚህ ቪዲዮ ላይ ደግሞ የማሳያችሁ እንዴት ነው ሐላ ላይ የሰራነውን ገንዘብ ወደ ንግድ ባንክ ማውጣት የምንችለው የሚለውን የማሳያችሁ። ንግድ ባንካችሁ ላይ ቀጥታ ገንዘባችሁ በ24 ሰዓት ውስጥ ገብቶ የምታዩበትን መንገድ ነው የማሳያችሁ። እዚህ ፕላትፎርም ላይ የሰራነውን ገንዘብ በቀላል አማራጭ ንግድ ባንክ፣ ቴሌብር፣ አዋሽ ባንክና አቢሲኒያ እንዲሁም ኦሮሚያ ባንክን ጨምሮ ያካተተ ስለሆነ በእነዚህ አንድ ባንዳቸውን ምርጫ አድርገን ማውጣት እንችላለን። እዚህ ፕላትፎርም ላይ የሰራነውን ገንዘብ በቀላሉ በእነዚህ ሜትዶች ማውጣት እንችላለን። ነገር ግን በንግድ ባንክ፣ በቴሌብር፣ በአዋሽ ባንክና በአቢሲኒያ ባንክ ከምናወጣ እዚሁ ለሴለሮች ብንሸጠው በጣም ተጠቃሚ እንሆናለን። እንዴት ለሴለሮች መላክ እንደምንችልና እንዴት እዚህ ፕላትፎርም ላይ የሰራነውን ወደ ንግድ ባንክ ማውጣት እንደምንችል የማሳያችሁ ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ አድርጉት። ቪዲዮ ለብዙ ሰው እንዲዳረስ ላይክ እያደረጋችሁ ይህን ቪዲዮ ለሌላ ሰው እንዲጠቀምበት ሼር ማድረጋችሁን እንዳትረሱ። ቀጣይ ስለምን እንድሰራላችሁ ትፈልጋላችሁ? ቀጣይ እንድሰራላችሁ የምትፈልጉትን ርዕስ ኮሜንት ላይ አስቀምጡልኝ። በእናንተ ርዕስ እኔ ቪዲዮ አዘጋጅላችኋለሁ ማለት ነው። ቀጥታ እንዴት ማውጣት እንደምንችል አማሳያችሁ ይሆናል። ይህን ለማድረግ ከ100,000 ፖይንት በላይ ያስፈልገናል፣ ወይም 100,000 ፖይንት እኛ አካውንት ላይ ሊኖር ይገባል። 100,000 ፖይንት ነው ዊዝድሮ ማድረግ የሚቻለው። 100,000 ፖይንት ካለን እዚሽ ጋር ፖይንቱን አንድ ጊዜ ነክተነው ወደ ውስጥ እንገባለን ማለት ነው። ፖይንቱን ነክተን ወደ ውስጥ ከገባን በኋላ በዚህ መልኩ ያመጣልናል። እንደምታዩት ከላይ 1,700,000 የኔ ፖይንት አለ። ይህን ፖይንት እንዴት ማውጣት እንደምንችል ነው የማሳያችሁ። ዛሬ በንግድ ባንክ ስለሆነ የማሳያችሁ በደንብ ተከታተሉኝ። ማሟላት ያለባችሁ ፎርሞች አሉ። እነዛን ፎርሞች እንዴት እንደምታሟሉ እነግራችኋለሁ። ነገር ግን ለሴለሮች መሸጥ ትችላላችሁ ብያለሁ። ብዙ ሰዓት ሴለሮችን ካናገርን በኋላ እንዴት ነው ትራንስፈር ማድረግ የምንችለው? እዚሽ ጋር ትራንስፈር የምትሏን አንድ ጊዜ እንነካታለን። ትራንስፈር የምትሏን ከነካን በኋላ እዚሽ ጋር የሚገዛችሁን ሰው አይዲ ታስገባላችሁ። ከዛ እዚሽ ጋር አማውንት የሚለው ላይ 100,000 የሚሸጡ ከሆነ አንድ ቁጥርን የምታስገቡት፣ 200,000 ከሆነ 2 ቁጥርን፣ 300,000 ከሆነ 3 ቁጥርን፣ 1 ሚሊዮን የሚሸጡለት ከሆነ ደግሞ 10 ቁጥርን በማስገባት ለዛ ሰው መላክ ትችላላችሁ። ቀጥታ ደግሞ ከላካችሁላት በኋላ ልኬልሃለሁ ቼክ አድርግና በዚህ አካውንት ብሬን አስገባልኝ ማለት ትችላላችሁ። በቀላሉ እዚህ ፕላትፎርም ላይ ያወጣችሁትን ገንዘብ እንዲህ ለሴለሮች መሸጥ ትችላላችሁ። ነገር ግን ዛሬ ወደ ንግድ ባንክ ስለሆነ አወጣጡን የማሳያችሁ እናንተ የምታደርጉት እዚሽ ጋር ካሽ አውት የምትለዋ ላይ ነው የምታደርጉት። ካሽ አውት የምትለዋ ላይ ታደርጉና እዚሽ ጋር አማራጮች ይመጡላችኋል። ከረንሲ ታይፕ የምትለዋን አንድ ጊዜ ትነኳታላችሁ። ከረንሲ ታይፕ የምትለዋን አንድ ጊዜ ከነካችሁ በኋላ ኢትዮጵያን ምርጫችሁ ታደርጋላችሁ ማለት ነው። እዚሽ ጋር ኢትዮጵያን አንድ ጊዜ ትመርጡና ከታች ፔመንት ሜትድ የምትላለች እዚሽ ጋር እንደምትመለከቱት ፔመንት ሜትድ የሚል አለ። እሱ ጋር አንድ ጊዜ ትነኩና ፔመንት ሜትድ የሚለውን ስትነኩ በዚህ መልኩ ያመጣላችኋል። ዛሬ ወደ ንግድ ባንክ ስለሆነ እንዴት እንደምታወጡ የማሳያችሁ። እዚሽ ጋር ንግድ ባንክን አንድ ጊዜ ትነካላችሁ። ሲቢኢ የሚለውን ፊ 3% ነው እንደምታዩት፣ ተቆራጭ 3% አለው ይላችኋል። እሱን ተስማምታችሁ አንድ ጊዜ ትነኩታላችሁ። በዚህ መልኩ ስትነኩ እዚህ ጋር ማሟላት ያለባችሁ መስፈርቶች አሉ። እነሱን እንዴት እንደምታሟሉ ነው የምነግራችሁ። እንደምትመለከቱት እዚህ ጋር ፕሊስ ኢንተር ዘ ኳንቲቲ ይላል። ፕሊስ ኢንተር ዘ ኳንቲቲ ይላል። እዚህ ጋር የምትፈልጉትን ብዛት አስገቡ እያለ ነው። እሱ ጋር ባለፈው እንዳሳያችሁ ቴሌብር ላይ 100,000 ከሆነ 100,000 ብላችሁ ትጽፋላችሁ። 200,000 ከሆነ ደግሞ 200,000 ብላችሁ ትጽፋላችሁ። ሁሉን ማውጣት የምትፈልጉ ከሆነ እዚሽ ጋር ኦል የምትለዋን ትነኩና በዚህ መልኩ ሁሉንም ማውጣት ትችላላችሁ ማለት ነው። ከላይ 100,000 ከጻፍን በኋላ ከታች እንደምትመለከቱት እዚሽ ጋር ፉል ኔም ይላል። ሙሉ ስማችሁን አስገቡ በሚለው ቦታ ስም እስከ ሀያት ባለው ማስገባት አለባችሁ። ከታች ደግሞ ፎን ነምበር ግዴታ ነው። ስልክ ቁጥራችሁን ማስገቡ ይላችኋል። እዚህ ጋር ስልክ ቁጥራችሁን ታስገባላችሁ ማለት ነው። ይሄን ሁለቱን ካሟላችሁ በኋላ ቀጥታ እንዲገባላችሁ የምትፈልጉትን አካውንት እዚሽ ጋር ቁጥሩን ትጽፋላችሁ። ቁጥሩን ከጻፋችሁ በኋላ
ከታች ይሄን ሁሉ ነገር ቼክ ካደረጋችሁ በኋላ ከታች ዊዝድሮ የምትለዋን አንድ ጊዜ ትነኳታላችሁ ማለት ነው። ዊዝድሮ የምትለዋን አንድ ጊዜ በዚህ መልኩ ስትነኳት ቬሪፋይ ፔመንት ፓስዋርድ ይላችኋል። እዚህ ጋር የፊት አሻራ ስትሰጡ ያስገባችሁትን ኮድ ነው ባለፈው እንደነገርኳችሁ የምታስገቡት። 6 ኮዶችን ማስገባት አለባችሁ። ይሄን ኮድ የረሳችሁት ከሆነ እንዳስታውሳችሁ ወይም እንዴት ማስተካከል እንዳለባችሁ የማታውቁ ከሆነ ኮሜንት ላይ አሳውቁኝ። እኔ እንዴት እንደምታስተካክሉት የማሳያችሁ ይሆናል። እዚህ ጋር የፊት አሻራ ስንሰጥ ያስገባነውን ኮድ እናስገባለን ማለት ነው። በዚህ መልኩ ኮዳችንን ካስገባን በኋላ እዚህ ጋር ቬሪፋይ የምትለዋን አንድ ጊዜ ክሊክ በማድረግ ቀጥታ ወደ አካውንታችን እንዲገባ ማድረግ እንችላለን ማለት ነው። ቬሪፋይ የምትለዋን በዚህ መልኩ ስንነካው በዚህ መልኩ 1552 ብር ዊዝድሮ አድርገሃል በተሳካ ሁኔታ እያለ ነው። እንደምታዩት ቀጥታ ይሄ በ2 ደቂቃ ውስጥ ወይም ደግሞ ከታች እንደምትመለከቱት በ24 ሰዓት ውስጥ ወደ አካውንታችሁ ይገባላችኋል ይላል። 24 ሰዓት ያክል አይቆይም። በ2 ደቂቃ በ3 ደቂቃ ውስጥ ወደ አካውንታችሁ ይገባል ማለት ነው። ነገር ግን እንደነገርኳችሁ ቅድም ለሴለሮች ቢሸጡ የተሻለ ይሆናል። በ1 ዶላር 15 ብር ወይም 20 ብር ትርፍ ታገኛላችሁና ከዛ እዚህ ጋር ጎቲት የምትለዋን መንካት ነው። ጎቲት የምትለዋን አንድ ጊዜ ትነኳታላችሁ። በዚህ መልኩ ዊዝድሮ ማድረግ ትችላላችሁ ማለት ነው ወደ ንግድ ባንክ። በጣም በቀላሉ አሳይቻችኋለሁ። ለዚህ ቤት አዲስ ከሆናችሁ አሁንም ቤቱን ሰብስክራይብ አድርጉት። ቪዲዮ ለብዙ ሰው እንዲደረስ ላይክ ማድረጋችሁን እንዳትረሱ። ቀጣይ ስለምን እንድሰራላችሁ ትፈልጋላችሁ? እንድሰራላችሁ የምትፈልጉትን ርዕስ ኮሜንት ላይ አሳውቁኝ። በእናንተ ምርጫ አንድ ቪዲዮ የምሰራላችሁ ይሆናል። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። መልካም እድል። ፒስ